ይቅርባቸው አትችሏቸው 250 ሺህ ሰው አዘጋጅተዋል ድሮም ደርግ አሸንፈዋል እነዚህ አይቻሉም እጅ ስጡ ነው ያሉን ፈረንጆች እጅ መስጠትማ ያወላጆቻችን አይደለም Respect to መንግስት የወራት እድሜም አይኖረውም ጦርነትን በፍጹም ሊቀል እንነግረው ነበር ለመንግስት አልሰማም እያለቀለት አይኑ ቢታወርም በፍጹም ሊቋቋመው የማይችል ነው አሁን ኃይል እየመጣበት አንድ ለትግራይ ኃይሎች ክሬዲት ሊሰጣቸው የሚገባና በግልጽ መታወቅ ያለበት መጥፎ በሆኑ ጊዜ ዋስቸገሩን ጊዜ እስካሁን ባለችው ሰዓት ድረስ ታግለናቸዋል መሳይ ምንም ጥያቄ የለውም አይደለም ፋቶችን ነገር ግን ያን ባላቸው ጊዜ አማራን አብረን እንውጋው ሲላቸው አንፈልግም ብለውታል አማራን አብይ መውጋቱ እርግጥ ነው አይደለም ግን አማራን በመውጋት ረገድ የትግራይ ኃይሎች አልተባበሩት ያ የሆነው የትግራይ ኃይሎች ጊዜያዊ ቅሬታ ስለሌላቸው አይደለም ያብይ ትናንት ከመሃላቸው የወጣ ኩታራ መጫወቻ ሆነው ከአማራ ህዝብ ጋር በዘላቂው መጣላት እንደሌለባቸው ትምህርት ስለወሰዱ ነው ለዚህ ዕውቅና መስጠት ያስፈልጋል በሌላው ግን ደግሞ በተግባር ያየነው በኤርትራ ላይ ጦርነት ለማወጅ ጧት ማታ ያለ መታከት እያወራ እንደሆነ አይተነዋል አይደል በኤርትራና በትግራይ በኩል ያለውን ቁስል ተጠቅሞ ኤርትራን ለመውረር እንደፈለገ ወታደሮቹም እሱም ፖለቲከኞችም የፌስቡክ እና የሶሻል ሚዲያ መንጋው 30 ጊዜ ሲያወራ ኑሯል የትግራይ ኃይሎች በኤርትራ ምንም ቁስል ቢኖርና ጉዛዊ ግጭት ቢኖርም በዘላቂታው ጦርነት ውስጥ አንገባም ብለው ዞር በል ብለውታል ስለዚህ ለሁሉም እንቢ ሲሉት መጨረሻ ላይ ደግሞ አሁን አማራንም በወደብ በመናምን አነሳስቶ ደግሞ ከኤርትራ ጋር ሊያጣላ ፈለገ ሞኝ ይህን ፈልግ ብለውታል ስለዚህ የሚያሳይህ በቀጠናው ያሉ የፖለቲካ ኃይሎች በስለት እየመጣ እንደሆነ አይተናል በኦሮሚያን በኩል ያለውን ኃይል ኦሮሞን መደበቂያ አድርጎ ሊኖር የነበረውን ነገር ሁሉ እነታየ ደንዳ ትልቅ መስዋዕትነት ከፍለው ደመጣጭና በሰው ደም የምትቀልድ አረመኔ መሆንን ተረድተናል ብለው ወጥተዋል ሌሎችም የኦሮሚያ የፖለቲካ ኃይሎች ሆኑ በአደባባይ ይወጡ የአብይ መንግስት እስካለ ድረስ ኦሮሞን መደበቂያ አድርጎ አጠቃላይ ሀገራችንንም ሆነ የኦሮሞን ህዝብ ጥቃት ላይ ሊጥል ስለሆነ ከዚህ ውስጥ የለንበትም ብለው በአደባባይ መናገር ጀምረዋል ይሄንንም ደግሞ ዋና መኖሪያ አድርጎ ስንጥቅ እንደሚያደርግ ኦኤልኤ ቅርብ ጊዜ ወጥቶ መግለጫ ሰጥቶበታል 3 የብልጽግና መኖሪያዎች ብሎ ስለዚህ በአጠቃላይ ኃይሎች ሁሉ እየተባበሩ ስለመጡ ይሄ ደግሞ የሚያሳየን ኢትዮጵያውያን ስጋት ሳይኖርባቸው የነዚህ የፖለቲካ ኃይሎችን ትብብርና ጸረ አብይ እንቅስቃሴ ሁሉ በሙሉ ልቡ መደገፍ ብቻ ነው ያለበት ሌላ ምርጫ የለውም በአብይ ምን እንደኖረብን አይተናል ሰው በጅምላ ሲቀበል አላየሁም አልሰማሁም ቤተክርስቲያን በአደባባይ ሲቃጠል አላየሁም አልሰማሁም ከዛ ይልቅ የፕሪቶሪያን ስምምነት ሁሉ ተቃትቸዋለሁ አለና ትግራይን ሸምቅቆ ለመኖርና እንደውም የፕሪቶሪያ ስምምነት ፕሪቶሪያን የማያውቁ ሰዎች ሁሉ ማላገጫ አረጉት ፕሪቶሪያ የተፈራረሙ ሰዎች ጻድቃንም ጌታቸው ምን የጋና ያሉ ስለዚህ ፕሪቶሪያ አትበሉ ብሎ በፕሪቶሪያ የተስማማውን ሁሉ ህዋትንም ተግባሩ እንዲፈጽም ምንም ሳይጠይቅ እሱም ሆን ብሎ በግጭት ውስጥና በውጥረት ውስጥ ለመኖር ብሎ ያደረገው ነገር የፕሪቶሪያን ስምምነት ሁሉ እንዳይፈጸም ያደረገው አብይ መሆኑን ነው ይሄንን ደግሞ በተግባር ሌላ ምንም ማረጋገጫ ያስፈልግም ፕሪቶሪያ ላይ የተፈራረሙት ሰዎች በሙሉ አዲስ አበባ ናቸው ከኔጋ ናቸው ስለዚህ ፕሪቶሪያ የሚባል ነገር የለም ብሎ የፕሪቶሪያን ስምምነት ሁሉ በአደባባይ የጣሰውና ወደፊት ለሚፈጠረው ግጭት ሁሉ ተጠያቂው አብይ መሆኑን ማወቅና ትናንሽ ጊዜያዊ የሆኑ ነገሮችን ሁሉ መርሳት ያስፈልጋል ይሄ የሚያደርገውን ፕሮፓጋንዳ 2 አመት ሙሉ የተሰራና የታገልነው ነገር ነው ስለዚህ በምንም አይነት ይሄ ህዋት ሊመጣብህ ነው ፋኖ የግብጽና የሻቢያ ተላላኪ ሆኗል ምናምን የሚል ይሄ የደረቀ ፕሮፓጋንዳ አብይ ለግብጽም ይሁን ለሻቢያም ይሁን ለህዋትም ይሁን ያልሰጠው ነገር ምንም ነገር ስለሌለና በሱ ውስጥ የሚጠቀም ነገር እንደሌለ በግልጽና በተግባር ስላየን ጸረ አብይ የሚደረገውን ትግል ሁሉ በሙሉ ልብ መደገፍና ከትናንሽ ጊዜያዊ ስሜት የሚያነሳሱ
ስሜት ቀስቃሽ የሆኑ ነገሮች ሁሉ ርቆ ህዝቡ አይኑን ጸረ አገዛዝ ትግል ላይ ማተኮር አለበት። ይሄ ደግሞ የሚዲያ አካላትን እናንተን ሁሉ እኛንም የሚጨምር ነገር ይሆናል ብዬ አስባለሁ። መሳይ ኢንጂነር ይልቃል ይሄ ኢትዮጵያ ሉዓላዊነት ላይ የሚቃጣ ትንሽም ምልክት ብትኖር ከጅምሯ ሰንበሳት እንደሚቀልጥ ለማቅለጥ የኢትዮጵያ መከላከያና ሌላ የሴኩሪቲ ስቴክሆልደር ኃላፊነት ስላለብን የማታውቁትን ጉዳይ አይደለም ታክል የምናደርገው ኦሬዲ የነገርናችሁን ሐሳብ እንደው የገዘፈች ሐሳብ ለኛ ሰላም የምታሰጋ ሐሳብ ሚዛን የምትደፋ ሐሳብ ባትሆንም እንኳን እንደ ሐሳቧ ጸረ ሉዓላዊነትን ያነገተች ሐሳብ የኢትዮጵያ ሉዓላዊነት የምትዳፈር ክብረነክ ሐሳብ ስለሆነች ሐሳቧን ተቀማጭነታቸው ኢትዮጵያ ውስጥ የሆኑ የዲፕሎማት ማህበረሰብ ማለትም የአታሼ ማህበረሰብ በእኛ ቻናል በመከላከያው ቻናል የማስረዳት ጉዳዩን እንዲያውቁት የማድረግ ስራዎች ተሰርተዋል። በነገራችን ላይ እነሱም ይጠይቃሉ። አንዳንዶች ከወዳጅ ሀገሮች አታሼዎችም ከኢትዮጵያ ጋር መልካም ትብብር ያላቸው ኢትዮጵያን የሚወዱ ስለ ኢትዮጵያ አዳርና ውሎ ሁኔታ በሚገባ የሚከታተሉ ቅልቦና ያላቸው የሀገራችን ወዳጆችም ይጠይቃሉ። ምንድነው እንደዚህ አይነት ሐሳቦች ይነሳሉ? ምንድነው ይሄ ሐሳብ ብሎ ክላሪቲን እንዲያገኙ ከማድረግ አንፃር ያነሳሉና እኛ ይሄ ሐሳብ አንደኛ ተገቢ ሐሳብ ነው ማንሳታችሁ። እቺ ሐሳብ ያን ያህል ለኢትዮጵያ አስጊ ሐሳብ ከባድ ሐሳብ አይደለችም። ቅዠት ናት። ቅዠቷ የኢትዮጵያ ሉዓላዊነት የምትዳፈር ሐሳብን ያነገተች ቅዠት ናት። ክብረ ነክ ናት። አሳፋሪም ናት። እቺ ሐሳብ የተጠነሰሰችውና እየተሰራች ያለችው የመጀመሪያው በቀንበሩ ይጫንብን፣ ቀንበሩን ከጫናችሁብን እኛ ማረስ እንችላለን፣ የኢትዮጵያን ሰላም ማወክ እንችላለን ብሎ ጫንቃቸውን ለፈርዖን ቀንበሩን ጫንብን ብሎ ለሰጡ የዚሁ የምድራችን ጉዶችና ከዛም ባሻገር አካባቢው ላይ ባሉት ስብስብ የተፈበረከች ሐሳብ ናት። ባለቤቱ ግን ሌላ እንደሆነ ባለቤቱ የዚህ ጉዳይ አባት አያት ሌላ እንደሆነ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ ተሰርቷል። አሁንም እየሰራን ነው። ይሄ አንደኛ ግንዛቤ እንዲኖራቸው፣ ሁለተኛ ከዚህና ከዚህ ሐሳብ ጋር የሚያዝ ጉዳይ ነገ ሜጀር የሚያስወስድ ጉዳይ ቢነሳ የማንንም ፈቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭው ሰዎች ይሄን ሐሳብ እንዲገነዘቡ ማድረግ ተገቢ ስለሆነ በሚገባ ሐሳቡን እንዲገነዘቡት ምን ማለት እንደሆነ በዚህ እንዳይደናገሩ በተለያዩ ዜናዎች እንዳይደናገሩ ራሷ ቡድናም በምትሰጠው ንድፈ ሐሳቧ ይሄ ነው ምናምን ብላ በምትሰጠው ጉዳይ እንዳይደናገሩ ሰፊ ስራዎችን ተሰርቷል። በውጭ ጉዳይ መስሪያ ቤታችንም ደግሞ እንደዚሁ ይሰራበታል ብለን እናምናለን። ስራውን ስንሰራ ግን ተናበን በዚህ አይነት መንገድ ሁላችንም በየተከፋፈልነው ስራ በየራሳችን ቻናል የውጭው ሰው የሚያገባው የውጭው ሰው ይሄንን ኢንፎርሜሽን ማግኘት መብቱ የሆነ ይገባኛል የሚል አካል እንዲያገኝ እያደረግን ነው። ጉዳዩን በደንብ ያውቁታል። ጅምሯንም እየተካሄደ ያለነው ጉዳይ በደንብ ያውቁታል ማለት ነው። ቅድም እንዳልኩት እንግዲህ ከዚሁ ጋር ተያይዞ ደግሞ ነገ እንደው እቺን ሐሳብ ወደ መሬት እናወርድ ብሎ የሚሰራ አካል ካለ በኢትዮጵያ ሉዓላዊነት ላይ የሚቃጣ ትንሽም ምልክት ብትኖር ከጅምሯ ሰንበሳት እንደሚቀልጥ ለማቅለጥ የኢትዮጵያ መከላከያና ሌላ የሴኩሪቲ ስቴክሆልደር ኃላፊነት ስላለብን
የማታውቁትን ጉዳይ አይደለም ታክል የምናደርገው ኦሬዲ የነገርናችሁን ጉዳይ ነው። ኢፍታዊነቷን በደንብ ነግረናቸዋል። ጸረ ሉዓላዊ መሆኗን በደንብ ነግረናቸዋል። በእነማን እንደምትጠነሰስ ነግረናቸዋል። ክብረ ነክ እንደሆነች ነግረናቸዋል። የኢትዮጵያ ነጻነትን ሉዓላዊነትን በሚጋፋ ኢፍታዊነት በጎደለው በ21ኛ ክፍለ ዘመን እንዲህ ሰፈር ላይ ተሰብስበ አካባቢ ላይ ተሰብስበ የሆነ ቅጀት ቃይተ ህዝብ አደናግረ እንዲህ ያደርጋሉ የሚል ሐሳብ ያው በአፍሪካ አካባቢ የሚጠበቅ ቢሆንም እኛን አስመልክቶ ግን እንደ ሴኩሪቲ ተቋም እንዲህ አይነት ነገር ሲፈጠር ከወዲሁ ምናመክን እንደሆነ ሳይጀምሩት እንደቀደምናቸው ሁሉ እነሱ ከጀመሩት በኋላ ሐሳቡን ቀድመን እንዳወቅነው ሁሉ አውቀንም ሜጀሮች እንደወሰድነው ሁሉ ነገም እንዲሁ እንቃጣለን ብሉ ይሄ ታክል እንደሚደረግ እንዲያውቁት እያደረግን ነው።